ዛሬ የምነግራችሁ በጣም አሳማኝ የሆነ ታሪክ ነው። ሰብር አድርጋችሁ አዳምጡት። አንድ ካፊር ነውና ረጅም ጉድጓድ ረጅም ጊዜ ወስዶ ይቆፍራል። ምናልባት ሙሐመድ ሰለላሁ ዐለይሂ ወሰለም ይገባባትም ብሎ በማሰብ ማለት ነው። ከዛ የእሁድ ዘመቻ በተካሄደ ጊዜ በዛን ሰዓት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እድሜያቸው 57 ነበርና ሄዱ ወደ እሁድ ዘመቻ ማለት ነው። ከዛ በኋላ በሄዱ ጊዜ ግን የአላህ መልእክተኛ አለይሂ ሰላቱ ሰላም ያ ኩፋር እንዳለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ሁፍራ ላይ ወይም ደግሞ እዛ ጉድጓድ ላይ ወደቁ ማለት ነው። ሲወድቁ ግን በጣም በሚያሳዝን ሁኔታ እንትናቸው ማለት በድሮ ጊዜ አይታችሁ ከሆነ ልክ ከራሳቸው ላይ ጦር ምናምን እንዳያገኛቸው የሚለብሱት የሆነ ብረት አለ። ያ ብረቱ ደግሞ በደንብ እንትን ራሳቸውን ጥግጥም አድርጎ እንዲይዛቸው የሚያስቀምጥ እንትን አለ ይሆን እንደ ሀዲድ ወይም ደግሞ እንደ ብረት ያለው ነገር ነበርና ከዛ በሚወድቁ ጊዜ ረጅም ስለነበረ ጉድጓዱ በሚወድቁ ጊዜ ያ ከራሳቸው ያደረጉት ብረት ያገኛቸዋል። በዛን ሰዓት የአላህ መልእክተኛ አለይሂ ሰላቱ ሰላም ብረቱ ከእንትናቸው ላይ ከግንባራቸው ከዚህ በሁሉም ይሰካል ማለት ነው ይሰካል። ከዛ በኋላ የአላህ መልእክተኛ አለይሂ ሰላቱ ሰላም መነሳት ቢሆን ጎናቸውን በጣም አመማቸው፣ ይሄ ወገባቸውን በጣም አመማቸው። መነሳት ሲሞክሩ አልሆነላቸው። ከዛ መነሳት ሲሞክሩ አልሆነላቸው። እንደወደቁ የተገነዘበ አንድ ካፊር ነበረ። በድጋሚ መጥቶ በሰይፍ ጎን ይመታቸዋል ማለት ነው ራሳቸውን ድጋሚ። ከዛ ያን ብረቱ ወደ ውስጥ ይገባል። ከዛ በኋላ የአላህ መልእክተኛ አለይሂ ሰላቱ ሰላም ድጋሚ እዛው ይወድቃሉ ማለት ነው። ከዛ አቡበከር ሌሎችም ከጠገባቸው የነበሩ ሰሃቦች ስለነበሩ እየሮጡ መጡ ማለት ነውና አቡበከር ለማንሳት ቢሞክር አልቻለም። ከዛ በኋላ መጨረሻ አቡ ዑበይዳ መጣና እባክህን አቡበከር ተውልኝና ረሱል ሰለላሁ ዐለይሂ ወሰለም እኔ ላንሳቸው ይለዋል ማለት ነው ለአቡበከር። ከዛ በኋላ አቡ ዑበይዳ ሄደና ከጉድጓዱ መጀመሪያ ይሄ ብረቱን ለማውጣት ነው የሞከረው። ብረቱን ሊያወጣው ሲሞክር ቢያደርገው ቢሰራው እምቢ አለ። ምክንያቱም ተሰክቶ ስለነበረ ሊያወጣው ሲል ነብዩ ሰለላሁ ዐለይሂ ወሰለም ሊጎዳቸው ሆነ እምቢ አለው ማለት ነው እያለ ማለት ነው። ከዛ በኋላ በጥርሱ ማውጣት ጀመረ ማለት ነው። በጥርሱ ሲያወጣው ብረቱ እንኳን ሊወጣ ጭራሽ የአቡ ዑበይዳ ጥርስ እየተሰበረ ይመጣል ማለት ነው። ጥርሱ ይወድቃል። ከዛ በኋላ ተመልሶ ይሞክራል። ረሱል ሰለላሁ ዐለይሂ ወሰለም ማዳን ላይ ነው እሱ ትኩረቱ ማለት ነው። የሱ ህመም ምናምን አይሰማውም። በጣም ደንግጠው ነበረ በዛን ሰዓት። ኩፋሮች ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሞተ ብለው አስበዋል በዛን ሰዓት ማለት ነው። ከዛ በኋላ እነሱ ተደስተው ሄዱ። በቃ እነሱም ሰሃቦችን በጣም ደነገጡ ምናምን። ከዛ የአላህ መልእክተኛ አለይሂ ሰላቱ ሰላም መጨረሻ ላይ አቡ ዑበይዳ እንደዛ ያኔ ጥርሱ ሲወጣ በጣም ከድሮው የተለየ ውብ ሆኖ አየነው ይላሉ እና አቡበከር ረዲየላሁ ዐንሁ ማለት ነው። ከዛ መጨረሻ ላይ ምንድነው ወጣላቸው የአላህ መልእክተኛ አለይሂ ሰላቱ ሰላም። ከዛ አወጣቸው። ከዛ ከጉድጓዱም ወጡ። ከዛ እጃቸውን አነሳው የአላህ መልእክተኛ አለይሂ ሰላቱ ሰላም። አቡበከር በጣም ደነገጥኩኛል። የደነገጡት ምንድነው በቃ በኡመታቸው ላይ ዱዓ ያደርጉበት ነው ምናምን ብለው ዱዓ ሲመለከቱ ከዛ የአላህ መልእክተኛ አለይሂ ሰላቱ ሰላም እጃቸውን ብድግ አደረጉና አላሁመ እህዲ ቀውሚ ፈኢነሁም ላ ያዕለሙን፣ ጌታዬ ሆይ ህዝቦች ጀምራልኝ እነሱ ምንም ስለማያውቁ ይሄን የሚያደርጉት ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም በኡመታቸው ላይ ዱዓ ያደረጉ ማለት ነው። ለኡመታቸው ዱዓ ያደረጉ እና የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ያክል እዝነታቸው ሰፊ እንደሆነ ላ ኢላሃ ኢላላህ ምን ያክል። ለዛ ነው አምላካችን አላህ ሱብሃነሁ ወተዓላ በሱረቱል አንቢያ ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክነህም እያለ ይናገራል የአላህ መልእክተኛ አለይሂ ሰላቱ ሰላም። በሌላ ሁኔታ ላይ ራሱ በጣም ብዙ መከራና ችግር ሲያደርስባቸው ሰዎች ያ ረሱላህ እድዑ ዐላ አልሙሽሪኪን ሲሏቸው በሙሽሪኮች ላይ ዱዓ አድርግባቸው ሲሏቸው የአላህ መልእክተኛ ምን እንዳሉ ታውቃላችሁ? ኢኒ ለም ኡበዒስ ለዓነን ወኢነማ ቡዒስቱ ረሕመተን፣ እኔ ተራጋሚ ሆኜ አልተላኩም ወላኪን የተላኩትኝ ረሕመተን አዛኝ ተደርጌ ነው ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ሙስሊም በዘገቡት ሐዲስ ላይና እዝነታቸው ረሕመታቸው ለኡመታቸው ያላቸው ሩህሩህነት በቃ በጣም የሚገርም ነበር። ሱብሃንአላህ በጣም አሳዛኝ ነውና አላሁመ እህዲ ቀውሚ ፈኢነሁም ላ ያዕለሙን። ሰላቱ ረቢ ወሰላሙ ዐለይሂ